ዛሬ አጣው ነገር ህልምህን አያበላሽብህ። በቃ አጣው። ግን ገና ብዙ የምታገኘው እንዳላስ እንደሱ ነው ያደረገችው እቺ ሴት። ተገፋች። ስትገፋ ለመግፋት አልሄደች። ወንድን ለመበቀል አልሄደች። ጸባይዋንም አላበላሸች። ዓለም እንደተደፋበት ግልብጥብጡ አልወጣላት። ባለው እንጂ ካዳት እግዚአብሔር እንዳልካዳ ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አልለመደች። ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናውቅ ልናምን ይገባል። እህቶቼ ዛሬ ባለው ማንነትህ ራስህ ላይ ማትፍረድ፣ በሰው ላይ ማትፍረድ። እግዚአብሔር እነማንም ጠቃሚ አድርጎ እንዳወቀ ናለ ማን ጠቃሚ ይሆናል ብሎ አሰበ? ወገኖቼ አይዟችሁ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም። ፍጥረታትን እንኳን ተመልከቷቸው። ላይጠቅም የተፈጠረ ፍጥረት አለ። ታዲያ አንተ ላትጠቅመው ነው የሞተልህ? ሌላውን ሁሉ ተው፣ ትጠቅማለህ። መቼና እንዴት? እግዚአብሔር ጋር ጨክነ መኖር ጀምር። ጠቃሚ አድርጎ ይቀይራል። ይሄው ጳውሎስን ተመልከተው። አንተና እንጂ ምናልባት አንተ ላይ ታወቅ ይችላል። ስላንተ እዚህ ውስጥ የሚያለቅስ ሰው አለ። ይሁላችሁ የቤተ ክርስቲያን ጸሎት አይቋረጥም። እኛ አሁን ተምረን ጸሎት አድርገን እንሄዳለን። በየበረሃው በየቤቱ እኛ ስናቋርጥ ስለኛ የሚጀምሩ ሰዎች አሉ። እነሱ ጠቃሚ ያደርጉናል። እዚህ ስንመጣ ስለ ጥቂቶች እንኳን ሲል እግዚአብሔር ረድኤቱን ይልካል። ጠቃሚ ያደርገናል። ወገኖቼ ለጊዜው ስታዩ የማይጠቅሙ የሚመስሉ ሰዎች በመካከላችን አሉ። ግን የበለጠ የሚጠቅሙ እነሱ ናቸው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ። ስሙን ስንቅና ትጥቅ አድርገው እንጂ በፊትህ ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም። ይሄው አድርገውታል።